ክርስቲያኖች በጣም ደስ ይለናል። ደስ የሚለን ለምን መሰላችሁ? ከኃጢአቴ ለመንጻት የ6 ሰዓት ፍላይት አልሄድም። ይቅርታ ለማግኘት ከእግዚአብሔር ዘንድ የ2 ሰዓት መንገድ ተጉዤ የሆነ አባከለ የተባለ እንደኔ ኃጢአት የሚሰራ ሰው ጋራ አልሄድም። እኛ ክርስቲያኖች ኃጢአት የማያውቀው በአንደበቱ በደል ያልተገኘበት ፍጹም ጻድቅ የሆነ ጌታ የሆነ ሊቀ ካህናችን የሆነ ጌታችን ኢየሱስ ክርስቶስ ዛሬም አለልን። በዚህ ደስ ይለናል። ንስሐ መግባት ይቻላል? አይቻልም። በቃ አይቻልም። ምክንያቱም ንስሐ የሚገባው ሰው ከካህኑ ጋር በአካል መገናኘት አለበት። ይሄን መስቀል ይታያችኋል። ይሄ መስቀል ደም የፈሰሰበት ነው። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዙፋኑ ነው። ይሄን መስቀል በንስሐ በሚገባው በተናሳሂው ላይ ስናሳርፍበት ኃጢአቱ ይደመሰስለታል፣ ይጠፋል። ስለዚህ ንስሐውን የሚቀበለው ሰው ካህኑ ፊት መቅረብ አለበት፣ የግድ ነው። ሚስጥር ነው። ይሄ ንግግራቸው መቼም ወንጌልን ለሚያውቅ ሰው በጣም የሚያስደነግጥ ደግሞም የሚያሳፍር ንግግር ነው። ምንድነው ያሉት ቄሱ? ይሄ መስቀል አሉ። ልብ በሉ፣ ይሄ መስቀል የሚሉት እንደዚህ እያሳዩ ነው። በእጃቸው ያለውን መስቀል እያሳዩ ነው። ይሄ መስቀል ይላሉ ደም የፈሰሰበት ነው። የኢየሱስ ደም የፈሰሰበት ነው። የኢየሱስ ዙፋኑ ነው። ይሄ መስቀል እንግዲህ አስቡ፣ የኢየሱስ ዙፋኑ ነው አሉ። እንደዚህ የሚልም በመጽሐፍ ቅዱሳችን እንደዚህ የሚል ትምህርትም የለም። ግን የበለጠ የከፋ የሚያደርገው ትምህርታቸው ምንድነው ከተባለ ይህ መስቀል አሉ፣ ይህ መስቀል ንስሐ በሚገባው ሰው ላይ ስናሳርፍበት ኃጢአቱ ይደመሰሳል፣ ይጠፋለታል አሉ። ይሄ በጣም ከክርስቲያን አስተምሮ እጅጉኑ የራቀ ትምህርት ነው። በጣም የራቀ ትምህርት ነው። ሰዎችን ወደ እግዚአብሔር የማያቀርብ እንዲያውም በኃጢአት ላይ ኃጢአት እንዲጨምሩ የሚያደርግ ትምህርት ነው። ተመልከቱ፣ ንስሐ በሚገባው ሰው ላይ ስናሳርፍበት አሉ፣ ይህን መስቀል ስናሳርፍበት ኃጢአቱ ይደመሰሳል፣ ይጠፋል በማለት ተናገሩ። ለዚህ ትምህርታቸው ድጋፍ የሚሆን አንድም መጽሐፍ ቅዱሳዊ ትምህርት የለም። መስቀል ስናሳርፍበት ሰው ላይ ኃጢአቱ ይደመሰሳል፣ ኃጢአቱ ይጠፋል ብሎ ያስተማረ ሐዋርያ አለ ወይ ብለን ብንጠይቅ የለም። የትኛውም ሐዋርያ እንደዚህ አይነት ትምህርት አላስተማረም። ራሱ ጌታችን ኢየሱስ ክርስቶስም እንደዚህ አይነት ትምህርት ፈጽሞኑ አላስተማረም። የለም። አሁን በአዲስ ኪዳን ለኃጢአቴ ይቅርታ ለማግኘት ብዬ የሆነ ሰው ፍለጋ አልሄድም፣ ጉዞ አላደርግም። ለምን ከተባለ አሁን ሊቀ ካህኑ ጌታችን ኢየሱስ ክርስቶስ ብቻ ስለሆነ ነው። ለዚህም መጽሐፍ ቅዱሳዊ ድጋፍ ልስጣችሁ። ለምሳሌ የዕብራውያን ጸሐፊ በዚህ በዕብራውያን መልእክቱ ምዕራፍ 8 ቁጥር 1 ላይ እንደዚህ ብሎ ይናገራል። ከተናገርነው ዋናው ነገር ይሄ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ነው የሚለው። አያችሁ፣ ኢየሱስ ክርስቶስ የት ነው ያለው? በሰማያት ነው ያለው።